ሰላም ጤና ይስጥልኝ ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ከሰሞኑ ያለን ወሬዎች ምንድናቸው? ስለ ጆን ዳንኤል፣ ስለ አዶናይ፣ ስለ ዳዊት ድሪባ ብዙ ብለናል ማለት ነው። ዳዊት ድሪባ መጽሐፍ ሊጽፍ እንደነበር ሰምተናልና ብዙዎች መጽሐፉ ወንጀልን የሚያስፋፋ ሳይሆን ወንጀልን የሚቀንስ መሆን አለበት። ስለዚህ በጥናት የተረጋገጠ ብዙ ማማከር የሚፈልግ ስለሆነ እንደዚሁ ወንጀልን፣ ስርቆትን እንደ ጀብዱ አድርጎ የተጻፈ እንዳይሆን ብለው ከወዲሁ አስተያየታቸውን የሚሰጡ ሰዎች አሉ። እንግዲህ የጆን ዳንኤል እንኳን ደህና መጣ ፕሮግራም ላይ 130,000 ሰው በተገኘበት የልጃችን ስም ማን ነው ብሎ በመጠየቁ ብዙዎች ተናደዋል። ብዙዎቹ ናዮ በዚህ ፕሮግራም ላይ እንኳን ባልመጣች ኖሮ ብለው በጣም ተናደዋል። በጣም ንዴታቸውን ያለቀሱም አሉ። ንዴታቸውን እያሰሙ ይገኛሉ ማለት ነው። ከዛ ደግሞ ጆን ዳንኤል ምንድን ነው ያደረገው? ከዚህ በኋላ እንኳን ደህና መጣ ፕሮግራም በኋላ ቀጥታ ወደ ትግራይ ነው ሄደው። እንግዲህ በፊትም ያው ትግራይ አሸንዳን ሊያከብር ሊሄድ ሲል አይደለ የአጋጣሚ የተፈጠረው። አሁን ግን በተለየ መልኩ የሚሄደው ለምንድን ነው? በህንጻጽ ስላሉ ወገኖቻችን ሊደርስላቸው ማለት ነው። የሚያስፈልጋቸውን ሊያደርግላቸው፣ ያቅሙን ሊያግዛቸው፣ ከነሱ ጎን አለሁላችሁ ሊላቸው ሄዷል ማለት ነው። አዶናይም ደግሞ በዚህ አጋጣሚ ምን እያለ ነው? ቻሌንጅ አስጀምሯል። አንድም ሰው መራብ የለበትም፣ ማንም ሰው ቢሆን መራብ የለበትም ብሎ እሱም መንገዱን ጀምሯል። እስካሁን እዛ አይደለም ግን ከጆን ዳንኤል ጋር የሄዱ ብዙ ቲክቶከሮች አሉ። ብዙ ቲክቶከሮች እዚሁ ሶሻል ሚዲያ ላይ የምናውቃቸው ብዙ ቲክቶከሮች ሄደዋል ማለት ነው። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ እንዳላሰብ ሽረ ከተማ አቅራቢያ በምትገኘው ህንጻጽ ከደም አፍሳሹ የትግራይ ጦርነት በፊት የኤርትራ ስደተኞች ማቆያ መሆኗ ትታወቃለች። በህንጻጽ ስደተኞች የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህልና በውሃ ሕክምና ጦት የገረጡ ፊቶች ታይተው አይታወቁም። ህንጻጽ በዙሪያ በሚገኘው የወርቅ ማዕድን በሚሊዮን የሚገመት ብር የሚዛቅበት ሀገር ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። አርሶ አደር ጉዑዝ በትግራይ ጦርነት ምክንያት ከምዕራባዊው ዞን አደባባይ በተባለ ሰፊ እርሻ ቦታ ያለበት ቦታ ተፈናቅለው በህንጻጽ የመጠለያ ጣቢያ በአሮጌ ፕላስቲክ በተሰራ ቤት ውስጥ መኖር ከጀመሩ 5 ዓመታት ተቆርጠዋል። አርሶ አደሩ በመጠለያ ጣቢያው ከሚገኙ 16,000 ተፈናቃዮች መካከል ሲሆኑ አስቸኳይ እርዳታ ካላገኙ ለቀናት እንኳን በህይወት መቆየት ይከብዳቸዋል ተብለው በዞኑ ከተጠገኑ 11700 በላይ የተቸገሩ ወገኖች አንዱ ናቸው። በብረት ድስት ያረረ ወጥ እያሳዩ ቤቴና መሶቤ ሙሉ ነበር። ከቀዬ ከተፈናቀልኩ በኋላ ግን ባዶ ሁሉ ነገር ታሪክ ሆኗል። እኔና 6 ቤተሰቦቼ ከምንበላው ራት ጦማችንን የምናድርበት ጊዜ ይበልጣል ሲሉ ተማጽነዋል። ሌላኛዋ ራሷን 2 ታማሚ ልጆቿ ጊዜ በማይሰጠው ረሃብ ስር መሆናቸውን የገለጸች ተፈናቃይ በረሃብ ወሊድ ሞት ምክንያት 2 ሰዎች እየቀበርን ነው በረሃብ ወለድ ሞት ምክንያት 2 ሰዎች እየቀበርን ነው በማለት ከቀናት በፊት ሞተው የተቀበሩ የአንድ አባት መቃብር አሳይታናለች። ለረሃብ በበሽታ ሞት የዳረገን ከቀያችን መፈናቀናችን፣ መሬታችንን ማረስ አለመቻላችን ነው። ዘርፈ ብዙ ችግሮች የሚፈቱበት ወደ ቀያችን ስንመለስ ብቻ ነው ብላለች። ችግራችን የሚፈታው ወደ ቀያችን ስንመለስ፣ መሬታችንን ስናርስ፣ ቤታችን ስንገባ ነው ብላለች ማለት ነው። በመጠለያው ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ የሚሰጣቸው የ300 ብር ያላት ዋጋ ስንዴ እሷን ደግሞ ለማስፈጨት 105 ብር ይጠየቃሉ። አመራሮቹ የህዝብን ጉዳይ ዘንግተዋታል። አስተያየት ሰጪዎች የምዕራብ ዞን ዋና አስተዳዳሪ ግዳይ አዘናው እና መሰል የመንግስት አመራሮች በህዝቡ ክፉኛ ይተቻሉ። አመራሮቹ የህዝብ ጉዳይ ዘንግተው አብዛኛው ጊዜያቸውን በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያው የተከሰተ አሰቃቂ ረሃብ ለመግታት ከአቅም በላይ አይሆንም ነበር። አመራሮቹ ህዝቡን መቅደም ሲገባችሁ ረሃብ መከሰቱ በማህበራዊ በጣም ለሀገር ራሱ ጦርነት መጥፎ ነው። ረሃብ ደግሞ ሲበዛ መጥፎ ነው። ረሃብ ሲበዛ መጥፎ ነው። ጦርነት አስከፊ ነው። የጦርነት አስከፊነቱ ደግሞ እያለ ረሃብ ደግሞ በጣም ቀን የማይሰጥ ነው። በህንጻ ከሚገኙ ተፈናቃዮች ከ2015
ወዲህ 300 ሰዎች በረሃብ እና ረሃብ ወለድ በሽታ ለህልፈት መዳረጋቸውን የሚገልጸው የዞኑ መረጃ ነው። መንግስት እውቅና ያልተሰጣቸው ሌሎች የመረጃ ምንጮች ደግሞ በመጠለያው ጣቢያ በረሃብ ወለድ በሽታ ከ350 ሰዎች በላይ አልቀዋል በማለት ይገልጻል። እጅግ የዘገየ ቢሆንም የክልሉ ጊዜያዊ አስተዳደር ካቢኔ ከህንፃ የመጠለያ ጣቢያ የተከሰተውን አሰቃቂ ረሃብ ለዘላቂ ለመግታት በሚል ዛሬ ሰኞ ታህሳስ 13 እየመከረ ይገኛል። ትናንት ማለት ነው። ይሄን ጽሁፍ እንግዲህ የማጋራችሁ ከፌስቡክ መንደር ነው። ከፌስቡክ መንደር አብይ የልጆች አባት የሚል የፌስቡክ አካውንት ላይ ነው ይሄንን እንትን እምላችሁ ማለት ነው ማጋራችሁ። ምስጋና በትግራይ ለሚገኙ ወጣቶች ይሁንና በእነሱ ምክንያት ችግሩ ወደ ማህበራዊ ሚዲያ በመውጣቱ በአሁኑ ሰዓት ህጻጽ ብዙ ትኩረት አግኝቷል። የምግብና የቁሳቁስ ከየአቅጣጫው እየተሰበሰበ ነው። ሰብአዊነት የሚሰማቸው ለጋሽ ግለሰቦች የሚሰጠው ድጋፍ በትክክል ረሃብ እየገረፋቸው ወደሚገኙ ተፈናቃይ ወገኖች መድረሱን ማረጋገጥ ግን ቀጣይ ስራ ነው፣ ዋና ስራ ነው። እንደዚህ ብሎ ከፌስቡክ መንደር ነው ይሄንን እያነበብኩላችሁ ያለሁት። እንግዲህ እሺ ህወሓት ይልና ደግሞ ናትናኤል መኮንን የሚባለው ህወሓት ተፈናቃዮቹን ወደ ነበሩበት ይመለስ ሲባል ኧረ ወደ ፖለቲካ እንዳታስገባን እኔም አብሬ ካልተመለስኩ አይቻልም ብሎ ይከለክላል። በጀት ሁሉ ወታደር እያሰለጠነና የኮንትሮባንድ መሳሪያ እየሸመተ እንዲሁም እየዘረፈ ይጨርሳል። ይህ ሁሉ ከፈጸመ በኋላ ደግሞ ተፈናቃዮቹን ለከፋ ችግር ተዳረጉ ሲባል ራሱ ተበዳይ ሆኖ ይመጣል። እኔ ይሄ ነገር ወደ ጦርነት ያስገባኛል። ይቅርብኝ። ጦርነት ወደ ፖለቲካ አልፈልግም። እና ግን ተፈናቃዮቹ የሚፈልጉት ምንድነው? ተፈናቃዮቹ የሚፈልጉት ወደ ቀያቸው መመለስ፣ ቤታቸው መግባት፣ መሬታቸውን ማረስ፣ ወደ ማንነታቸው መመለስ ነው። ተፈናቃዮቹ ወዴትም መሄድ አይደለም የሚፈልጉት ወደ ቀያቸው ወደ ነበሩበት መመለስ፣ መሬታቸውን ማረስ ነው። በአደጋ ስጋት አመራር በኩል ለተፈናቃይ የተላከ ድጋፍ የጌታቸው ረዳ አስተዳደር ተቀባይነት ሊያገኝበት ይችላል ብሎ አስተጓጎለ። በተከታታይ በአደባባይ የህወሓት ሰርተፍኬት ካልተመለሰ ተፈናቃይ መመለስ አይችልም በማለት ተፈናቃይ አግቶ ይፏለለው። ይኸው ኧረ ይቅርብኝ። እነዚህን ደግሞ በፎቶ አመጣላችኋለሁ። አሁን እነዚህን ይሄ ተብሎ የተጻፈውን እንዴ እንትና ማን ነው? ማስተር አብነት ሕክምና እየተከታተለ ነው። ግን ለተሻለ ሕክምና አሁንም መሄድ እንዳለበት ተነግሯልና እዛ ላይ ደግሞ ምንድነው የተባለው? ማንም ሰው በስሜ ገንዘብ እንዳይሰበስብ፣ ገንዘብ አልፈልግም ጸሎት ብቻ ነው ተብሏል። እንግዲህ ጸሎቱም ዱዓውም ለዶክተር ልመናውም ለማስተር አብነት እንደቀጠለ ይገኛል። እኛም እንጸልይለት እስቲ። የሁላችንም ጸሎት እኮ እግዚአብሔር ይሰማል። የሁላችንም በአንድ ላይ ስንጸልይለት እግዚአብሔር ዘንበል ይላል፣ ይሰማል እኮ ለጸሎታችን መልስ ይሰጠዋል፣ ይፈውሰዋል። ነገ ደህና ሆኖ ማስተር አብነት ተመልሶ ለሚያስፈልጋቸው እንደሚደርስ እናምናለን። ስለዚህ እግዚአብሔር እንደሚፈውሰን ካመንን እኛም ለማስተር አብነት እንጸልይለት። ዶክተሩ እንዳሉት በአስቸኳይ ሕክምና እንደሚያስፈልገው ተናግረዋል። እንግዲህ በቅርቡ ወደ ውጭ ሀገር እንደሚሄድ የታወቀ ነው። እንግዲህ አዶናይም ደግሞ ያው በቅርቡ በዚህ በ2 ቀን ውስጥ ለተፈናቃዮች የሚሆናቸውን ነገር ጭኖ ወደ ህንጻጽ እንደሚሄድ እየተነገረ ይገኛል። ቻናሌን ሰብስክራይብ አድርጉልኝ። እዚህ ላይ መታችሁ አጋጣሚ ቪዲዮዬን ካያችሁ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። ተባረኩልኝ።